በዚህ አጋጣሚ መኪና ያላቸው ሰዎች ሰደቃ ሰዎችን ሊፍት መስጠት ነው። በዚህ ዘመን ትልቅ ሰደቃ ነው። ለምን ብቻህን እየነዳህ ትሄዳለህ? ሰው ጨመርክም አልጨመርክም ፍጆታ እኩል ነው። ነዳጅም ከሆነ ኤሌክትሪክም ከሆነ ምንም የሚቀየረው ያን ያክል እንትን የለም እና ሎድ ስለበዛበት በሳይንሱ ከሄድ ትንሽ ሊሆን ይችላል። ያን ያክል እንትን አይደለም። እሱ ብዙ ማተር አያደርግም። ግን እንትን ውስጥ አስታስና አሁን ብዙ ጊዜ ይነሳል። ይሄ እንደውም እንደ ካር ክለብም የሚነሱ ሀሳቦች አሁን ብቅ ማለት ጀምረዋል። ካነሳ ነው አይቀር ሰብሰብ ብሎ መውጣት ከአንድ አካባቢ ሁሉም ሰው ለምን መኪና ይዞ ይወጣል? አንድ ቤት ውስጥ 2-3 መኪና ሊኖር ይችላል። የጎረቤት ጋር እንደዚህ ብቻ ፕሮግራም እያደረግክ መውጣት የሚባሉ ነገሮች ጥሩ ናቸው። ይሄኛው ሞር ስሜት ይሰጠኛል። አማ መንገድ ላይ የሄድክ ድንገት የደህንነትን ጥያቄ እሱ በጣም አሁን ብዙ ሰዎች አሳሳቢ ነገር እሱ እኔ ደግሞ እሱን የምለው የጊዜ መምረጥ ይፈልጋል። ማታውቀውን ሰው መጫን የለብህም ይሆናል። የአንተ ደህንነት አደጋ ላይ ስለሚሆን ግን በጠራራ ፀሐይ በተለይ እናቶች፣ አዛውንቶች፣ ህፃናት የያዙ ሰዎች ምንም ያን ያክል የሚያሰጋህ ነገር አይደለም። አንተ ታውቀዋለህ ምን አይነት ሰው መጫን እንዳለብህ። የራስህንም ደህንነት ጠብቀህ ግን ብቻችን አንሄድ ነው በቃ። ከቤትም ወደ ስራ ስንሄድ ከስራም ስንመለስ እስከቻልነው ድረስ ሰውን እናግዘው። ትራንስፖርት